ላለፈው አንድ አመት ቁጥራቸው ይሄ ነው የማይባል ወንዶች ጥበብን ፍለጋ ወደኔ መጥተዋል። በዋናነት በአንድ ጉዳይ እነዚህ ሁሉ ሰዎች በፍቅር ህይወታቸው ውስጥ የተጋረጠ ትልቅ አውሎ ንፋስ ሆኖባቸው ነበር። ቴክስቲንግ። የምሬን ነው ምላ አንበሳዬ፣ ምንም ማካበድ ራሱ የለውም። ከሁሉም የቪዲዮ ፕሌሊስት ውስጥ በደንብ የሚታየው በቴክስቲንግ ዙሪያ ያለው ነው። ብዙውን ጊዜ ደቀ መዛሙርቴ ምክር ሲፈልጉ የሚጠይቁኝ የተለመደ ነገር ነው። በአሁን ጊዜ ወጣቶች ደግሞ ቴክስቲንግ ችግር ብቻ አይደለም ወረርሽኝ ነው። ይህንን ወረርሽኝ ለመፍታት ደግሞ የወቅቱን አነጋጋሪ ባለስልጣን ከቴቁማ አምጥቼላችኋለሁ፣ ከቴክስት ቁጥጥር ማዕከል። እናም እያንዳንዱ ወንድ ሊከተለው የሚገባ 4 የቴክስቲንግ ህጎችን ያካፍሏቸዋል። ሄይ ስፖይለር አለርት፣ እኔ ነኝ። እሺ ባለስልጣኑ እኔው ራሴ ነኝ። ከመማን ከማይኮ የተሻለ ማን ይሄን ህግ ለማውጣት ኳሊፋይድ ይሆናል? ኦልራይት። አንደኛ፣ በራስ መተማመንን ለማሳደግ ለሴት ልጅ ቴክስት አትላክ። ቴክስቲንግ ለብዙ ወንዶች ችግር ከሚሆኑባቸው ብዙ ምክንያቶች መካከል አንዱ 24/7 ቴክስት ማድረግ ያለባቸው ስለሚመስላቸው ነው። ለምን? ምክንያቱም ብዙ ወንዶች በራሳቸው ስለማይተማመኑ ነው። ወይ ቆይ ቴክስት ላርግላት። ከሚወዷት ሴት ጋር ሲያወሩ ለራሳቸው የሚሰጡት ግምትና በራስ መተማመን ያንስባቸዋል። ስለዚህ ሳያወሩ የምታልፈው እያንዳንዷ ደቂቃ እንደማትወዳቸው ምልክት መስላ ትሰማቸዋለች። ፋራነት በምርጥ ሁኔታው። ግን ምንም ማለት አይደለም። እኔም የዛሬ ነው ያደርገውና እንደዛ ይሰማኝ ነበርና በደንብ አድርጎ ይገባኛል። ኢንሴኪዩር ሰው ከሆንክ ከሷ ከምታገኘው እያንዳንዱ ቴክስት ኮንፊደንስ ላይ ትልቅ ተጽዕኖ ማድረግ መቻሉ ብቻ ሳይሆን ከሷ ማረጋገጫ ለማግኘት ደካማ ሙከራ ነው። ለዚህ ነው አብዛኞቹ ወንዶች ቴክስቲንግ ላይ በጣም የሚጣበቁት። ከሴት ልጅ ቴክስት ማግኘት በእነሱ እንደተማረከችና እንደምትፈልጋቸው ማረጋገጫ ይመስላቸዋል። በራሱ ለማይተማመን ታዳጊ ደግሞ ያ የቴክስት መልስ ዓለሙ ነው። ቀኑን ሙሉ ያሳምርለታል። ቴክስቲንግ የሱ ድጋፍ ይሆናል። ካለ ቴክስቲንግ የሚወድቅ ይመስለዋል። በራስ መተማመንን የሚያመጡልህ ሌሎች ነገሮች ያስፈልጓል። ለአንድ ሰሞን የተከየፍክባትን ልጅ ቻት በማድረግ ላይ ጥገኛ እንዳትሆን። ሁለተኛ፣ ከጽሁፏ ውስጥ እጅግ በጣም ለማንበብ አትሞክር። በእኔ ይሁንብህ። በእያንዳንዱ ቴክስት መሃል ያለውን ደቂቃ ልዩነት አትቁጠር። ምን ያህል ኢሞጂ እንደተጠቀመች አትመርምር፣ ወይም ከጽሁፏ ጀርባ ምን ለማለት እንደፈለገች። አንበሳዬ በቃ ተወው። ከ10ሩ 9 ጊዜ አንተ ጭንቅላት ውስጥ ብቻ ይመላለሳል እንጂ እሷ ስትጽፈው 2 ጊዜ እንኳን አላሰበችበትም። በቀጠሮ እስክታገኛት ድረስ ብቻ ቻታችሁ ፍሰቱን እንዳያጣ በማድረግ ላይ ብቻ አተኩር። እና ደግሞ ኤፍኤፍፒ ማዕቀፍን እየተጠቀምክ እንደሆነ እርግጠኛው ነው። ዋት? ኤፍኤፍፒ ምን እንደሆነ አታውቅም? ወደ ቀጣዩ ነጥቤ ይመራኛል። ሶስተኛ፣ ኤፍኤፍፒ ማዕቀፍን ተጠቀም። ጨዋታችሁን ፈን፣ ፍለርቲ ኤንድ ፕሌይፉል አድርጎ ማቆየት ማለት ነው። ቴክስቲንግ አንድ ዓላማ ነው ያለው፣ ቀጠሮ ለመያዝ። አለቀ በቃ። ምናልባት ከቀጠሮም በኋላ አሁን ያላችሁን ፍሰት ለማስቀጠል ይጠቅማል ብለህ ልትከራከረኝ ትችል ይሆናል። ግን በዚህም ሆነ በዛ ፍሰት ወይም ሞመንተም የመፍጠር ዓላማው በራሱ እንዳትረሳ አለያም ካንተ ጋር ለመገናኘት እንድትጓጓ ለማድረግ ነው። ስለዚህ አሁንም የፍሰት ወይም ሞመንተም የመጨረሻው ዓላማው ቀጠሮ ለማስያዝ ነው። አሁን ምልህም በደንብ አስታውስ። ጓደኞችን እንዴት ቴክስት እንደምታደርግላቸው አስብ። የምትሄዱበትን ወይም የምትገናኙበትን ቦታ አለያም ተገናኝታችሁ የምታደርጉትን ቴክስት አደርግላቸዋለህ። አልፎ አልፎ ለፈገግታ የሚሆኑ ነገሮችን ትልክላቸዋለህ። አለዛ ከዚህ በፊት ስላወራችሁት ነገር ጠቃሚ ነው ብለህ የምታስበውን ትዝ ስላለ ትልክላቸዋለህ። አሁኑኑ ከጓደኞች ጋር የተላላከውን ቴክስት ሂስትሪ ላይ ገብተህ ፍሰቱንና ተለዋዋጭነቱን ተመልከት። ማድረግ እንዳለብህ ስለተሰማ ብቻ የሆነ ነገር አታደርግምና እያንዳንዱ ቴክስት ዓላማና ተነሳሽነት ያለው ነው። እያንዳንዱ ኮንቨርሴሽን የሆነ ዋጋ አለው። ሳቅ፣ ጨዋታ ሊሆን ይችላል፣ አለያም ቀጠሮ መያዝ፣ አለዛ ደግሞ ያለፉ የሚያስቁ ታሪኮችን ማስታወስ። ከዛ አንድ ጊዜ የምትፈልገውን ካደረግክ በኋላና ተፈጥሯዊ ማለቂያው ላይ ሲደርስ ኮንቨርሴሽኑ ያቆማል። መጀመሪያው አካባቢ የበለጠ ዓላማ ያላቸውና ማውራት የምትፈልገው ላይ ያተኮሩ ከመሆናቸው በቀር ከሴት ጋርም የምታደርገው ኮንቨርሴሽን ተመሳሳይ ነው መሆን ያለበት። መሴንጀርም ሆነ ቴሌግራም አለያም የትኛውም ዴቲንግ አፕ ላይ ከሆንኩ ዓላማዬ ቀላል ነው። አንድ ለየት ያለ ገዳይ ቴክስት ልኬላት ከሌላ አሸን ወንድ የበለጠ ደምቄ መውጣት። አብዛኛውን ጊዜ ፕሮፋይሏ ላይ ባለው የሆነ ነገር ዙሪያ ኮሜንት ማድረግ። ከዛ ከሷ መልስ ካገኘው በኋላ ሜሴንጀር ላይ ከሆነች ወደ ቴሌግራም ላይ ከነበረች ወደ ኢንስታ መውሰድ። ምክንያቱም ከአንዱ አፕሊኬሽን ወደ አንዱ ተከትላኝ ከመጣች ለወራት ቻት አድርገን ላሽ ከመባባል አንጻር በአካል የመገናኘት እድላችን በአንድ ጊዜ ወደ ላይ ይተኮሳል። አስታውስ፣ የመጀመሪያ ቴክስቶች ፈን፣ ፍለርቲ ኤንድ ፕሌይፉል መሆን አለባቸው። ከዛ በቶሎ ወደ ሌላ አፕሊኬሽን ውሰዳት። ይሄ እንደውም ወደ ቀጣዩ ነጥቤ ይመራኛል። አራተኛ፣ የጽሁፍ መልእክት መላላክ በባህላዊ መንገድ መከናወን አያስፈልገውም።
በኢንስታም ሆነ ቴሌግራም ሜሴንጀርም ወይም የትኛውም አፕ ቴክስቲንግ ስፖንታኒየስ ዳይናሚክ እና ፈን መሆን አለበት። ያው አብዛኞቻችሁ ስለ ቴክስቲንግ ከመጠየቃችሁ አንፃር ቪዲዮ ለመስራት ትንሽ ዘግየት ማለት ቢያስገርምም ግን ይሄን በሉ ያን አትበሉ ከመባል ይልቅ ማይንድ ሴት ላይ የበለጠ መስራቱ አስፈላጊ ይመስለኛል። ምክንያቱም ጽሁፍህ ያስተሳሰብህ ውጤት ነው። አሳ ከማበላ ይልቅ አሳ እንዴት እንደምታጠምድ ባስተምር ይሻላል። አለዛ እኔ ሌላው ቀን በረሃብ መሞት ነው። ምክንያቱም በዓለም ላይ አለ የተባለውን ቃላትና ቲፕ ብሰጥህ እንኳን ለምን እንደሰራ ወይም የቃላቱ ጉልበት ከምን እንደመነጨ ካላወቅ ወጥተህ ለመሞከር አቅም አይኖርህም። ከውጤታማ ጠበሳ ጀርባ ያለውን ካልተረዳ እንደ ሞግዚት አጠገብህ ሳልዞር በራስህ የምትሰራው ነገር አይኖርማ። ምክንያቱም በቀኑ መጨረሻ ላይ አንተ እንጂ እኔ አይደለሁም እኮ ከቺጓ ጋር መቀመጠው። መቼም እሷ በሁለት እርምጃ ከፊት ቁጭ ብላ ዩቲዩብ ቪዲዮ አትከፍትም አይደል? የፈለገው ቢመጣ ደግሞ ላውድ ስፒከር ላይ እንዳታደርገኝ። ምክንያቱም ምን እየተካሄደ እንደሆነ ትባንንብናለች። ስለዚህ መልስ በሚያስገኙ የበለጠ ስኬታማ የቴክስቲንግ ጥበቦችና ቴክኒኮች ላይ አንተን ለመርዳት ደግሞ ቴሌግራም ላይ #ቴክስቲንግ ብለ ለ30 ቀን በጥልቀት ስለ ቴክስቲንግ የምንወያይበትን ፕሮግራም መቀላቀል ትችላለህ። በውስጡ ከሴቶች ጋር የፍቅር ኦፕሬሽን እንዴት እንደማካሄድ አሳያለሁ። ማድረግ ያለብን እያንዳንዷን እርምጃ ኮፒ ፔስት የሚደረጉ የጨዋታ ቴክስቶችን፣ ጨዋታ መክፈቻ ቴክስቶችን እንዲሁም ገና ከመጀመሪያው ሜሴጅ አንስቶ ትኩረቷን አንተ ላይ እንድትጥል የሚያስገድዳትን መንገድ ጭምር አሳያለሁ። የምሬን ነው። አንድ ጊዜ ከተመዘገብክ የቴክስቲንግ ጨዋታ ከድክመት ወደ ጥንካሬ ይቀየራል። እዚህ ጋር የምስክርነት ቃል የምትሰጡ እስቲ 1-2 ኮሜንት አስቀምጡ። ስለዚህ በቀላሉ ተመስገብና አቅምህን ወደ ቀጣዩ ሌቭል ተኩሰው። እዛው እንገናኝ እሺ። ማይኮ አውት።